በመጀመሪያ ቀን ፊታችንን ከቆሻሻና ከሞተ ቆዳ ማስወገድ አለብን። የሚያስፈልጉት ግብአቶች 1 ማንኪያ ማር፣ 1 ማንኪያ ቡና ጋር በመደባለቅ ለ2 እስከ 3 ደቂቃ ፊታችንን አሽተን ለብ ባለ ውሃ መታጠብ። ይህ የሞተ ቆዳን ያስወግዳል። በሁለተኛ ቀን ቆዳችንን ማብራት ነው ወይንም ግሎ ለማድረግ የሚያስፈልገው 1 ማንኪያ እርጎ፣ 1 የሎሚ ጠብታ ጋር በመደባለቅ ፊታችሁ ላይ ቀብታችሁ 15 ደቂቃ ካቆያችሁ በኋላ በቀዝቃዛ ውሃ መታጠብ። ይህ ፊታችሁ ወዲያውኑ ማብራት እንዲጀምር ያደርጋል። በሶስተኛ ቀን እርጥበትን መስጠት ነው የሚያስፈልገውም ግብአቶች 2 ማንኪያ ኦሊቬራ ጄል፣ 1 ማንኪያ ማር፣ 3 ማንኪያ ኮኮናት ጋር በመደባለቅ ከመተኛታችሁ በፊት ተቀብታችሁ ተኙ። ጠዋት ሲነሱ ፊታችሁ ለስላሳና የሚያበራ ይሆናል። እነዚህን 3 ቀናት ከተጠቀማችሁ በኋላ ፊታችሁ ላይ ለውጥ ታያላችሁ። ጥርት ያለ ፊት፣ የሚያበራና ጤናማ ይሆናል። ይህንን ቪዲዮ ከወደዳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ።